በዲጂታል ገበያ ውስጥ የራስዎን ሱቅ ከፍተው ለብዙ ደንበኞች መድረስ ይፈልጋሉ? በፎያት አማካኝነት የንግድዎን ጉዞ እንዴት በቀላሉ መጀመር እንደሚችሉ ዝርዝር መረጃዎችን በዚህ ቪዲዮ ይዘንላችሁ ቀርበናል። ዛሬ ባለው ፈጣን የንግድ ዓለም ውስጥ በዲጂታል አማራጮች መጠቀም ምርጫ ሳይሆን አስፈላጊ እየሆነ መጥቷል። በዚህ ቪዲዮ ውስጥ ለአነስተኛ ንግዶች፣ ለጥቃቅን ባለሙያዎችና ለግል ሻጮች የሚረዱ እጅግ ጠቃሚ ነጥቦችን በዝርዝር እንመለከታለን። ፎያት ሻጮች የራሳቸውን ዲጂታል ሱቅ እንዲከፍቱ፣ ምርቶቻቸውን በቀላሉ እንዲዘረዝሩ እና በመላው ኢትዮጵያ ከሚገኙ ገዢዎች ጋር በቀጥታ እንዲገናኙ ምቹ ሁኔታን ያመቻቻል። በቪዲዮ ውስጥ በዋናነት የምንሸፍናቸው ነጥቦች በፎያት መድረክ ላይ ሱቅዎን እንዴት በዝርዝር እንደሚከፍቱ፣ ምርቶችዎን ለገዢዎች በሚስብና ግልጽ በሆነ መልኩ መዘርዘር፣ ከደንበኞች ጋር ውጤታማና እምነት የሚጣልበት ግንኙነት መፍጠር፣ የንግድ ተደራሽነትዎን ለማስፋት የሚረዱ የዲጂታል ገበያ ምክሮች። ፎያት የገንዘብ ክፍያዎችን በመተግበሪያው ውስጥ አያከናውንም። ይልቁንም ዓላማው እናንተን ሻጮችንና ፍላጎት ያላቸው ደንበኞች በቀጥታ በማገናኘት የንግድ ግንኙነት እንዲመሰርቱ መርዳት ነው። ይህ አሰራር ሻጮች ከደንበኞቻቸው ጋር የጠበቀ ትስስር እንዲፈጥሩና በራሳቸው ፍላጎት ግብይቱን እንዲያጠናቅቁ ዕድል ይሰጣል። አነስተኛ የንግድ ድርጅት ካላችሁ፣ የእጅ ሥራዎችን የምታዘጋጁ ከሆነ ወይም የተለያዩ ምርቶችን ለገበያ የምታቀርቡ ከሆነ ዲጂታል ሱቅዎን ዛሬውኑ በመክፈት የገበያ አድማሳችሁን ማስፋት ትችላላችሁ። ወደ ስኬት የሚወስደው መንገድ የሚጀምረው በመጀመሪያው እርምጃ ነው። እናንተም ዛሬውኑ ጀምሩ። ተመሳሳይ የንግድ እድገትና የዲጂታል ገበያ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን ይጫኑ። አብራችሁን ስለሆናችሁ እናመሰግናለን።